ቢ ሻርፕ የለውም። ሲ ሻርፕ ከሆነ የሚያሳያችሁ ሲ ሻርፕ ታደርጋላችሁ። ዲ ፍላት ከሆነ ዲ ፍላት፣ ሁለቱም ተመሳሳይ ነው ማለት ነው። መነሻችንን ከኤ እንጀምራለን። ኤ ሁሌም ከአንድ መነሻ ብቻ አይቃኝም። ለምሳሌ ከ5 ቁጥር ከሆነ ሁሌ ከ5 ቁጥር አይደለም ምንቃኘው፣ ምክንያቱም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም ወዳጆች እንደምን አላችሁ? አሜን። እግዚአብሔር ስም የከበረና የተመሰገነ ይሁን። ዛሬ ይዤላችሁ የመጣሁት አንቾዬ ቅኝት በሁሉም መነሻ ሜጀሮች አሳያችኋለሁ። 12 አይነት መነሻ ሜጀሮች አሉ። በፓርት 1 እና በፓርት 2 አድርጌ ነው ያመጣሁት። በክፍል 1 ዛሬ እስከ ኤፍ ያለውን እናያለን። ኤ ቢ ሲ ዲ ኢ ኤፍ እስከዛ ያለውን እናያለን። በዛ መነሻ እያደረግን ማለት ነው። በዛ መሀል ደግሞ የቱ ጋር እያንዳንዱን መነሻዎች የቱ ጋር ማግኘት እንደምንችል እሱንም እያየን እንሄዳለን። ምክንያቱም ያው ከሁሉም መነሻ አድርጎ መቃኘት ሁሌም ከአንድ መነሻ ብቻ አይቃኝም። ለምሳሌ ከ5 ቁጥር ከሆነ ሁሌ ከ5 ቁጥር አይደለም ምንቃኘው፣ ምክንያቱም ሜጀሮቹ በተቀየሩ ቁጥር ቦታውንም እንቀይራለን ማለት ነው። በዛ መሰረት የቱ ጋር እንደምናገኝ በዚሁ እያየን እንሄዳለን ማለት ነው። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አገልግሎቱን ደግፉ። አብዛኛው ሰብስክራይብ ያላደረገ ነው ቪዲዮውን የሚመለከተው። ሰብስክራይብ ብታደርጉ ለነ ይጠቅመኛል፣ እናንተን ደግሞ አይጎዳችሁም። ስለዚህ ሰብስክራይብ በማድረግ ሼር በማድረግ አግዙ። አስተያየት ካላችሁ ደግሞ ኮመንት ላይ መጻፍ ትችላላችሁ። ጥራት ያላቸው ክራር፣ በገና፣ መሰንቆ ለምትፈልጉ ከስር ባለው ስልክ መደወል ማናገር ትችላላችሁ። በቴሌግራም፣ በዋትሳፕ፣ በኢሞ ማናገር ትችላላችሁ። ኦንላይን ስልጠናም ለምትፈልጉ በዚሁ ስልክ ማናገር ትችላላችሁ ማለት ነው። በአጭር ጊዜ ውስጥ መልመድ እንድችሉ ፕሮግራም አድርጌ አስተምራችኋለሁ። ከስር ባለው ስልክ በቴሌግራም፣ በኢሞ፣ በዋትሳፕ ማናገር ትችላላችሁ ማለት ነው። ወደ ትምህርቱ እንሄዳለን። መነሻችንን ከኤ እንጀምራለን። ኤ ያው ስልጠናውን በዚህ ቻናል ስልጠናውን የምትከታተሉ ከ5 ቁጥር ጂ እያደረግን ነው የምናየው። ምክንያቱም ያው ለጀማሪ መነሻ ወስነን ነው ማሳየት ያለብንና ከዛ አንጻር መነሻ ከጂ ተነስቼ ነው እያንዳንዱን ቪዲዮዎች የስልጠና ቪዲዮዎች ሳሳይ የቆየሁት። በዛ መሰረት ከኤ እነሳለሁ ማለት ነው። ያም አሁን ለምሳሌ ከዚህ ጋር ከ5 ቁጥር ወይንም ደግሞ ከትንሹ ጣት ክራራችሁ ጂ ከሆነ በጂ ሜጀር ከቃኛችሁ ኤን የምታገኙት ወደ አውራ ጣት ነው ማለት ነው። ቅድም በመግቢያ ላይ መነሻችሁ የት እንደሚገኝ በዚሁ ማግኘት ትችላላችሁ። ለምሳሌ በኤ መነሻ ሜጀር የቱ ጋር መነሻ አድርጋችሁ መቃኘት እንደሚችሉ አንቾዬን እንዲሁም ሌሎችንም በሌላ ጊዜ ቪዲዮ ሰራለሁ። አሁን ኤን እዚህ ጋር ነው የምናገኘው። ምክንያቱም አሁን እዚህ ጋር ያልኩበት ምክንያት ምንድነው? በጂ መነሻ ሜጀር ለምሳሌ ትዝታ ጂ ኤ እያለ ነው የሚሄደው። ስለዚህ አሁን ኤን ለማግኘት እዚህ ጋር በጣም ማጥበቅ አይጠበቅብኝም፣ ወይንም ደግሞ እዚህ ጋር 4 ቁጥር ላይ በጣም ማውረድ አይጠበቅብኝም ማለት ነው። 4 ቁጥር ላይ በጣም ስታወርዱት ኤን ታገኛላችሁ፣ ግን በጣም ማውረድ ይጠበቅባችኋል። እንደገና 5 ቁጥር ላይም ትንሽ በጣም ሳይሆን ትንሽ ጠበቅ ስታደርጉ ከጂ ሻርፕ ከዛ ኤ ነው የሚመጣው። ከዚህ ጋር ማድረግ ትችላላችሁ፣ ግን ቶሎ የምታገኙትን ነው አሁን እንደ ምርጫ ማድረግ ያለባችሁ። ምክንያቱም እዚህ ጋር ኤ ያለ እዚህ ጋር ኤን መፈለግ የለባችሁም። ዳይሬክት እዚህ ጋር ኤን ማግኘት ትችላላችሁ ማለት ነው። ስለዚህ ከዚህ መነሻ ታደርጋላችሁ። ያው እንደ አማራጭ እዚህ ጋር ስታጠብቁ ኤ ይመጣል በሚለው ማለት ነው። እዚህ ጋርም ማድረግ ትችላላችሁ። ስለዚህ ከኤ ስንነሳ 1 ቁጥር ኤ ሲሆን 2 ቁጥር ቢ ፍላት ወይንም ደግሞ ኤ ሻርፕ ይሆናል። 3 ቁጥር ዲ፣ 4 ቁጥር ዲ ሻርፕ ወይንም ደግሞ ኢ ፍላት፣ 5 ቁጥር ጂ ፍላት ወይንም ደግሞ ኤፍ ሻርፕ ይሆናል ማለት ነው። በዚህ መሰረት
በኤ መነሻ ሜጀር አንቺሆዬ ቅኝት ይሆናል። በነገራችን ላይ ያው በቲዩነር ለምትቃኙ ነው እኛው፣ ምክንያቱም በቲዩነር ስትቃኙ እያንዳንዱ ፊደል እያንዳንዱ ቁጥር ላይ እያንዳንዱ ክር ላይ ምን ምን ፊደል እንደሚሆን በቲዩነሩ እያያችሁ እንድትቃኙ ነው። በተለይ ያለ በቪዲዮ ቤታችሁ ናችሁ ለምትማሩ በቪዲዮ የምትከታተሉ ስልጠናው ይረዳችኋል በሚለው ነው። አሁን አንቺሆዬ ከኤ መነሳት ብትፈልጉ ወይንም ደግሞ ከማንኛውም ከምትፈልጉት ሜጀር ተነሳችሁ ለመቃኘት ከፈለጋችሁ በዚህ መሰረት ትጽፉና መቃኘት ትችላላችሁ ማለት ነው። ከቀጥሎ ቢን እናያለን። ቢን ደግሞ የምናገኘው ወይ 2 ቁጥር ላይ ነው ወይ ደግሞ 1 ቁጥር ላይ ነው ማለት ነው። 2 ቁጥር ላይ አድርገን ከቃኘን ምናልባት በጣም እየወረደ ሊሄድ ይችላል፣ መነሻው ወረድ ስላለ ማለት ነው። 1 ቁጥር ላይ ማድረግ እንችላለን። 1 ቁጥር ላይ ኤ ነው። ከዛ በሙሉ ድምፅ ስናጠብቅ ወደ ቢ ይመጣል። ስለዚህ ከ1 ቁጥር እናያለን ማለት ነው። ከዛው ላይ በቢ መነሻ ይህንን ይመስላል። ወደ ሲ እንሄዳለን። ሲን 2 ቁጥር ላይ ነው የምናገኘው። ከ2 ቁጥር ተነስተን እንቃኛለን። ከሲ ደግሞ ሲ ሻርፕ፣ ኤፍ ሻርፕ ወይንም ደግሞ ጂ ፍላት፣ ኤ ሲ ይሆናል ማለት ነው። እንደዛ አድርጋችሁ መቃኘት ትችላላችሁ። በነገራችን ላይ ያው ተመሳሳይ ድምጾች እዚህ ጋር ሲ ሻርፕ አሁን ሲ ሻርፕ ወይንም ደግሞ ዲ ፍላት እያልኩኝ የምንጠራቸው ተመሳሳይ ድምጾች አሁን በእንደ አይነት ቲዩነሮች በእንደ አይነት ክራር ላይ በቫይብሬሽን የሚሰሩ ቲዩነሮች በሻርፕ ነው የሚያሳዩት፣ ወይንም በፍላት የሚያሳዩ ሊኖሩ ይችላሉ። በስልካቸው አፕሊኬሽን ደግሞ ስትጠቀሙ በፍላት ነው አብዛኛው የሚያሳየው። ስለዚህ አሁን በፍላት በሚያሳያችሁ በፍላት ትቃኛላችሁ፣ በሻርፕ ለሚያሳያችሁ ደግሞ በሻርፕ እንድትቃኙ ነው። ሲ ሻርፕ ከሆነ የሚያሳያችሁ ሲ ሻርፕ ታደርጋላችሁ። ዲ ፍላት ከሆነ ዲ ፍላት፣ ሁለቱም ተመሳሳይ ነው ማለት ነው። ሲ ነው ቃኘ ነው። ወደ ዲ እንሄዳለን። ዲን ደግሞ ያገኘ ነው 3 ቁጥር ላይ ነው። ዲ ከዛ ዲ ሻርፕ ከዛ ጂ ከዛ ጂ ሻርፕ ወይንም ደግሞ ኤ ፍላት ቢ ዲ ይሆናል ማለት ነው።
ይህን ደግሞ የምናገኘው 4 ቁጥር ላይ ነው። ይህን ደግሞ ከ4 ቁጥር ነው የቃኘሁት። ይህን ከ4 ቁጥር ነው የቃኘሁት። 3 ቁጥር ላይ መቃኘት ትችላላችሁ። ይህን አሁን ከ4 ቁጥር ስለቃኘውን አሁን እዚህ ጋር ኤፍ ነው የመጣው። 5 ቁጥር ላይ ኤፍ እዚህ ጋር ቢሆን የተሻለ ነው። ስለዚህ እናንተ ከዚህም ከ3 ቁጥር መነሳት ትችላላችሁ። ከ4 ቁጥር ቅድም እንዳልኳችሁ ለምሳሌ አሁን ከ4 ቁጥር ስትነሱ እዚህ ጋር ያለው በጣም ወረድ ይላል። ለዛ አሁን ከ3 ብትነሱ እዚህ ጋር እንትን ነው ኤ ነው የሚመጣው ማለት ነው። ጠበቅ ያለ ድምጽ ይሆናል እንትን ሲሆን ወደኋላ ሜጀሩ ሲሄድ ማለት ነው። ስለዚህ ኢን በዚህ መልኩ ቃኝተናል። ኢ ኤፍ ኤ ኤ ሻርፕ ሲ ሻርፕ ኢ ማለት ነው። ከዛ ደግሞ ኤፍን እዚህ ጋርም አሁን 5 ቁጥር ላይ ኤፍ ነው ያለው፣ ግን ወደዚህ ወደ 4 ቁጥር ኤፍን ላምጣና ልቃኝላችሁ። ከኤፍ ደግሞ ይህንን ይመስላል። ኤፍ ሻርፕ ወይንም ደግሞ ጂ ፍላት፣ ኤ ሻርፕ ወይንም ደግሞ ቢ ፍላት፣ ቢ ዲ ኤፍ ይሆናል ማለት ነው። አንቺ የቅኝት በኤፍ መነሻ። ስለዚህ ዛሬ 6 ነው ያየነው። በቀጣይ ደግሞ የምናየው የቀሩትን ከጂ ጋር ጂ እና ደግሞ ፍላት እና ሻርፕ ያላቸው በግማሽ ቀንሰን ወይም ደግሞ በግማሽ ጨምረን የምናገኛቸውን ድምጾች ጨምረን አንድ ላይ መነሻ አድርገን በአንቺሆዬ ቅኝት እናያለን። ያለን ሌሎችንም ቅኝቶች እንደዚህ ሁሉንም መነሻዎች እያየን እንሄዳለን ማለት ነው። እንግዲህ በቀጣይ ጂ ሻርፕ፣ ኤ ሻርፕ፣ ሲ ሻርፕ፣ ቢ ሻርፕ የለውም፣ ሲ ሻርፕ፣ ዲ ሻርፕ እያለን እናያለን ማለት ነው። ፍላቱንም ጭምር ተመሳሳይ ድምፅ እንዳልኳችሁ እሱን አንድ ላይ የምናይ ይሆናል።